በኢኮኖሚና በማህበራዊ ጉዳዮች ተጠቃሚ እንደሚያደርግ የመቀለ ነዋሪዎች ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በኢትዮጵያ የሚያደርጉት ጉብኝትም የሁለቱን ሀገራት ህዝቦች ግንኙነት የበለጠ እንደሚያጠናክረው ነው ነዋሪዎቹ አስተያየታቸውን የነገሩን። የመቀለ ነዋሪዎችን አስተያየት ያሰባሰበው ገብረ እግዚአብሔር ኃይሉ እንደሚከተለው ልኮልናል። ተከታትለን እንመለሳለን። እኔ የሚሰማኝ ጠብቀው ነበር መምጣታቸው ጥሩ ፋይዳ አለው። ምክንያቱም ሁለት ህዝቦች ቢያንስ የ20 ዓመት ልዩነት አላቸው ሰላም ሳይኖር ነው። አሁን ግን ሰላም በመፈጠሩ አሁን ያለኝ ደስታ ልነግርህ አልችልም። ውስጤ በጣም ደስ ይለኛል። በኢኮኖሚ ይሁን በሁሉም ነገር ጥሩ ግንኙነት ይኖራል ብዬ ገምታለሁ። ምክንያቱም እዛ ተወልጄ ነው ያደኩት። እዛ ያለው ህዝብ አውቀዋለሁ ከማንም በላይ። በአሁን ሰዓት እኔ ልክ ዜናው ሲሰማው የነበረኝ ደስታ ልነግርህ አልችልም። ምክንያቱም እዛ የነበርኩበት ነው የመሰለኝ። የኢትዮጵያ ህዝብ እንደምታውቀው እንግዳ ተቀባይ ነው። የትም ቦታው የሚሆን አቶ ኢሳያስ አፈወርቅ ፕሬዝዳንት ኢሳያስ አፈወርቅ መምጣታቸው ሳይሆን ከሌላም የሚመጣው እናስተናግዳለን። አባታችን ማለት ይችላሉ። ያደኩበት ሀገር ነው። እዚህ መጥቶ ደግሞ ጥሩ ጉብኝት እንደሚያደርጉ አምናለሁ። አዎ ባለፈው ዶክተር አብይ አስመራ ሲገቡ ራሱ ማመን አልቻልኩም። አጋጣሚ ስራ ላይ ያለው ነው ሰው ደውሎ ዶክተር አብይ አስመራ ገብተው አቀባበል እየተደረገለት መሆኑን ነገሩኝ። እጄ ቴሌቪዥን ሳይ በቃ የህዝቡ አቀባበል ራሱ በጣም ነው የገረመኝ። አሁንም ፕሬዝዳንት ኢሳያስ አፈወርቂ ወደ ኢትዮጵያ መጥተው የኢትዮጵያ ህዝብን በደንብ ተቀብሎ ልክ ዶክተር አብይን ያስመራ ህዝብ እንደተቀበለው ከዛ በላይ ማርጎ ምክንያቱ የኢትዮጵያና የኤርትራ ህዝብ ከማንም በላይ ተሳስሮ አብሮ የመኖር ፍላጎት ያለው ህዝብ ነው። በተለይ ደግሞ በዚህ በኩል ከትግራይና ከኤርትራ ህዝብ ምንም መለያየት አይችሉም። በባህልም በቋንቋም በሁሉም ነገር ሊለያየን የሚችል ነገር የለም። አጋጣሚ የተፈጠረ ነገር የዛሬ 20 ዓመት አሁን ደግሞ እንጃ እኔ መግለጽ ከሚችለው በላይ ነው። አሁን ያው ፕሬዝዳንት ኢሳያስ አሁን አዲስ አበባ መግባታቸው ሁሉም ሰው በቃ በጣም ትልቅ ትርጉም አለው። ፕሬዝዳንት ኢሳያስ አፈወርቂ እንጃ የዛሬ 20 ዓመት ስታስበው እንደዚህ ብለው አዲስ አበባ ይመጣሉ የሚል እምነት አልነበረም። ይሄ ግን በቃ በኢትዮጵያና በኤርትራ መካከል የነበረው የቦርደር ችግር የሌላ ችግር በቃ ያው ሁሉም ነገር እንዳበቃለት ነው የሚያመለክት። ምክንያቱም ዶክተር አብይ ባለፈው ሳይታሰብ ሄደዋል። ፕሬዝዳንት ኢሳያስ አሁን አዲስ አበባ ገብተዋል። ስለዚህ ሁሉም ነገር በቃ አልቋል ማለት ነው። ስለዚህ በጣም ደስ ብሎኛል። እኔ ክቡር ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ መግባታቸው በጣም አሪፍ ነው። ህዝቡም ይጠብቃል። እንጠብቀው በላይ ነው የወደድነው። ብዙ ጥቅም አለው። መጀመሪያ አብረን ሰርተን እናድጋለን ኢትዮጵያና ኤርትራ። ሁለተኛ ደግሞ ህዝቡ ደግሞ ተለያይቶ የነበረ ይተቃቀፋል። እኔ ለምሳሌ አያቶቻችንና አጎቶቼ እዛ ነው ያሉት፣ አስመራ ነው ያሉት። 17 ዓመት ነው የተለያየ ነው። እዛ ሄደን እንገናኝ በጣም ጓጉቻለሁ። አብረን ነው የምናድገው። በሱ ደግሞ ያ ብዙ ዓመት የተለያየው ህዝብ ደግሞ በንግድ ይሁን በስራ ይሁን ብዙ ነገር ይጠቅማላቸው። ደግሞ ለእድገቱ ለሀገሪቱ እድገት በጣም አሪፍ ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ አዲስ አበባ መግባታቸውን ተከትሎ በቀጥታ የቴሌቪዥን ስርጭት የተከታተሉ የመቀለ ከተማ ነዋሪዎች በጉብኝቱ መደሰታቸውን ገልጸዋል። በስፍራው የሚገኘው ሪፖርተራችን ሙሉጌታ ተስፋይ ደግሞ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው። ሙሉጌታ፣ በቴሌቪዥን መስኮቱ የተከታተሉ ነዋሪዎች ከዚህ በላይ ስሜታቸው ምን ነበረ? አንተስ የታዘብከው ነገር ምንድነው የሚለው ነገር ሰብሰብ አድርገህ ብትነግረን። አመሰግናለሁ ሰለሞን። እንግዲህ የፕሬዝዳንት ኢሳያስ አፈወርቂ አዲስ አበባ ይገባሉ ተብሎ የቀጥታ ስርጭት ከተጀመረበት ጊዜ ጀምሮ የመቀለ በጥልቅ ስሜትና በደስታ ነበር ሲከታተሉ ያገኘናቸው እነዚህ ነዋሪዎች ማለት ነው። በቴሌቪዥን መስኮት ሲከታተሉ ተዛውረንም ነዋሪዎች ለማናገር ሞክረን ነበረ። በሁኔታው በጣም ደስተኛ መሆናቸው ነበረ የገለጹልን ማለት ነው የመቀለ ከተማ ነዋሪዎች። በተለይ የፕሬዝዳንቱ ጉብኝት ዶክተር አብይ ወደ አስመራ ያደረጉት ጉብኝት አንድ እርምጃ ወደፊት ያሻገረ እርምጃ ስለመሆኑና በዚህም እንደሚያደንቁት ነበር ሲገልጹልን የነበሩ እነዚህ ነዋሪዎች ማለት ነው። ፕሬዝዳንት ኢሳያስ ወደ ኢትዮጵያ መምጣታቸው ትልቅ ትርጉም የሚሰጠውና ዘርፈ ብዙ ጥቅም ያለው ካሁን በፊት የነበሩ ወደ 20 ዓመታት ገደማ
ሊደፈሩ የማይመስሉ ነገሮችን አሁን እየተደፈሩ ስለመሆናቸው አበረታች እርምጃ እየተወሰደ ስለመሆኑ አመላካች መሆኑን ነው የገለጹልን እነዚህ ነዋሪዎች ማለት ነው። ከዚህ ባለፈ የተለያዩ ጥቅሞች አሉት። እነዚህ የሁለቱ መንግስታት መቀራረብና እንደዚህም ከአንዱ ሀገር ወደ ሌላው ሀገር ጉብኝት ማድረግ የራሱ የሆነ ዘርፈ ብዙ ጥቅም አለው። ከዚህም በዋናነት የህዝቦቹ ለ20 ዓመታት የነበረው መለያየት ያቀራርባል። ከዛ ባለፈ ደግሞ በኢኮኖሚው ረገድም ትልቅ ፋይዳ ይኖረዋል። አብሮ ከማደግ አብሮ ከመበልጸግ አንጻር የራሱ የሆነ ድርሻ ይኖረዋል። የቀጠናው ሰላም ከማረጋገጥም እንደዚሁ ትልቅ ድርሻ እንደሚኖር ነው የገለጹልን። በተለይ እነዚህ ሁለቱም ሀገራት በወሳኝ በሚባል የዓለም ቀጠና በዚህ በምስራቅ አፍሪካ የሚገኙ ከመሆናቸው ጋር ተያይዞም የአካባቢው ሰላም ከማስከበርና ጥሩ ሰላም ከማምጣት አንጻርም ደህንነት ከማረጋገጥ አንጻርም የነዚህ ሀገራት ሰላም መሆን የራሱ የሆነ ድርሻ እንደሚኖር ነው የገለጹልን። እነዚህ ህዝቦች ለ20 ዓመታት ያመለጧቸው በርካታ እድሎች አሉ። ከአሁን በኋላ ደግሞ እነዚህ እድሎች ሊያመልጡ አይገባም። እነዚህ እድሎች መመለስ አለብን የሚል ነገርም አንስተውልኛል ማለት ነው። በአጠቃላይ የህዝቦቹ ወንድማማችነት ወደ ነበረበት በመመለስ ሁሉም ሁኔታዎች ወደ ተረጋጋ ሁኔታ በመመለስ ሰላማዊ ሁኔታ በመፍጠር ህዝቦቹ ጣፋንታ አንድ ላይ መሆኑም እንደዚሁ ይታወቃል። ይሄም ያረጋግጣል የሚል ነገር ነው ያነሱልኝ። በአዲስ አበባ ላይ ለፕሬዚደንት የተደረገው አቀባበልም በኤርትራ ለዶክተር አብይ የተደረገው አቀባበል አጸፋ ነው። በጣም የሚገርምና ጥሩ እንደሆነ ነው የገለጹልኝ። በዚህም ደስተኞች መሆናቸው ኢትዮጵያዊ ባህል፣ ኢትዮጵያዊ ሴት የጠበቀ አቀባበል እንደነበርም እንደዚሁ በቴሌቪዥን መስኮት ሲከታተሉ ነዋሪዎች እንደዚሁ ገልጸውልኛል። በቀጣይ ደግሞ አስደናቂ የሚባሉ ውሳኔዎች ይወሰናሉ የሚል ተስፋም አላቸው እነዚህ ነዋሪዎች። በተለይ በአስመራ ድንገት ዶክተር አብይ አስመራ ሲሄዱ በድንገት ሳይታሰብ ማለት ነው በዚህ በአዲስ አበባ እንደዛ